ሰላም እንዴት ናችሁ? እንኳን ወደ መቀነት ጥበብ በሰላም መጣችሁ። ዛሬ በጣም ቆንጆ የሆኑትን የሀገር ባህል ልብሶቻችንንና ቆንጆ የሆኑ ጥለቶችን አብረን እናያለን። እስከ መጨረሻው ከኔ ጋር ቆዩ። የምትወዱትን ልብስ ልታገኙ ትችላላችሁ። ይህ እንግዲህ እንደምታዩት በጣም የሚያምር የሀገር ልብስ ነው። እናንተ በተለያየ ዲዛይን አሰርታችሁ ለተለያዩ ፕሮግራሞች መጠቀም የምትችሉት የልብስ አይነት ነው ማለት ነው። ይህ የልብስ አይነት ደግሞ ለስላሳና ጥለቱ እጅግ ማራኪ ነው። በነገራችን ላይ ሁሉም የልብስ አይነቶቻችን ተመሳሳይና እጅግ ለስላሳና ጥለቱ የሚያምር ነው። እናንተ በፈለጋችሁት ዲዛይን አሰርታችሁ ለተለያዩ ዝግጅቶች ተስማሚ የሚሆኑ ልብሶች ናቸው ማለት ነው። እናም ደግሞ በተጨማሪ ቀለል ያሉ ጌጣጌጦችን ብትጨምሩበት የበለጠ ውብ ያደርጋቸዋል። በነገራችን ላይ ቆንጆ ጌጣጌጦችን እኛ ጋር ስለሚያገኙ ከታች ባለው ስልክ ይደውሉ ወይም ደግሞ ዲኤም ያድርጉልን። ውጪ ያላችሁም ዋትስአፕ ላይ ያናግሩ። እኛን ለየት ከሚያደርገን ነገር አንዱ ደንበኞቻችን በፈለጉት የልብስ አይነትና ዲዛይን ባሉን ቀን ያሉበት ቦታ ማድረሳችን ነው። ለዚህም ስራችን መሰክር ነው። ከኛ ገዝታችሁ የተጠቀማችሁ ደንበኞቻችን ምስክርነታችሁን ኮሜንት ቦታ ላይ ብታስቀምጡልን ደስ ይለናል። እናንተ ስለሚቀጥለው ዝግጅታችሁ የትኛውን ልብስ መረጣችሁ? ሐሳባችሁን ከታች ኮሜንት ላይ አስቀምጡልን። ይወደዳችሁትን ለማወቅ ስለምንፈልግ ማለት ነው። ስለተከታተላችሁን እናመሰግናለን። ተጨማሪ የሀገር ልብሶችን በተለያዩ ዲዛይኖችና ጥለቶች ለማግኘት ሰብስክራይብ ማድረግና የደውል ምልክቷን መጫን እንዳትረሱ። ከነዚህ ጥበቦች ውስጥ የትኛውን መውሰድ ትፈልጋላችሁ? ዲኤም አድርጉልን ወይም ደግሞ ከታች ባለው ስልክ ይደውሉልን። ውጭ ሀገር ለምትኖሩ ሰዎች ዋትስአፕ ላይ በዚህ ስልክ አናግሩን። በዲኤችኤል ያላችሁበት ሀገር ድረስ እንልካለን ማለት ነው። እናመሰግናለን።